ከውጭ ኃይሎች ጋር በመሆን ኢትዮጵያን ለመውጋትና የትግራይ ሕዝብን ዳግም ወደ ጦርነት ለማስገባት እየሰሩ ያሉ የህወሓት አመራሮች ማጋለጥ ይገባል ብሏል የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ። አልሸባብ የሀገሪቱ ዋና ዋና ቦታዎችን በመቆጣጠር በሀገሪቱ ዋና ከተማ ሞቃዲሾ ከፍተኛ ስጋት መፍጠሩ ተሰማ። ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው ሲሉ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው ረዳና ዶክተር አብርሃም በላይ በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ላይ ውይይት አድርገዋል። አቶ ጌታቸው በዚህ ወቅት የፕሪቶሪያ የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ ነው ብሏል። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮችን በሚፈልገው ልክ ወደ ቀያቸው መመለስ አልተቻለም ሲሉም ገልጿል። ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንን ብቻ በማለቱ እዚህ ግባ የሚባል ስራ ባለመሰራቱ ነው ሲሉ ተናግረዋል። አቶ ጌታቸው በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት መሆኑን ገልጿል። አመራሩ የያዘው ግትር አቋም ትግራይን ከአደጋ ስጋት እንዳትወጣ እንዳደረጋትም ተናግረዋል። የፕሪቶሪያ የሰላም ስምምነት ዓላማው ችግሮች በህገ መንግስታዊ አውድ እንዲፈቱ ማድረግ ቢሆንም ከስህተታቸው የማይማሩ ጥቂት የቀድሞ የህወሓት ኃይሎች ለስልጣን ሲሉ ወደ ግጭት ለመግባት ፍላጎት እንዳላቸው እየገለጹ ነው ብሏል። ከአሁን ቀድሞ የተፈጠረው ግጭት የትግራይን ህዝብ ዋጋ አስከፍሏል። አሁንም የትግራይ ህዝብ ተመሳሳይ ነገር እንዳይገጥመው የእነዚህ ኃይሎች እኩይ ፍላጎት እንዲያውቅ እያጋለጥን ነው ሲሉም ገልጿል። በስልጣን መቀጠል የሚፈልጉ ጥቂት የአመራር ቡድኖች ልጆቻቸውን አስቀምጠው የድሃ ልጆችን ለእሳት እንደማገዱ በተግባር ያሳዩ ናቸው ያሉ ሲሆን ይህ ኃይል የኔ ስልጣን ካልተረጋገጠ ሁሉም ነገር ገደል ይግባ የሚል ነው፣ ዓላማውም ከተጠያቂነት ለማምለጥ ነው ሲሉ ተናግሯል። የትግራይ ህዝብ ሰላም ፈላጊ መሆኑን ገልጸው ከተጠያቂነት ለማምለጥ ዳግም የትግራይ ህዝብን ወደ ግጭት ለማስገባት የሚደረገው ጥረት ማጋለጥ ይገባልም ብሏል። የትግራይ ክልል ግንኙነት ከፌዴራል መንግስት ጋር መሆኑ ግድ ነው፣ ከእገሌ ጋር ሁኜ ማጥቃት እችላለሁ የሚለው ማጋለጥ አለብን ሲሉም ተናግረዋል። የፕሪቶሪያ የሰላም ስምምነትን በትክክል ገቢራዊ ለማድረግ ከፌዴራል መንግስት ጋር ያለው ግንኙነት መጠናከር አለበት። የትግራይ ህዝብ ለተወሰኑ ሰዎች የስልጣን ጥም መሞት የለበትም ብሏል። በአሁኑ ወቅት 99 በመቶ የሚሆነው አመራር ሰላም ፈላጊ ነው። ጥቂት የግጭት ጠማቂዎች በጋራ ልንታገላቸው ይገባል ሲሉም ገልጿል። በደቡብና በመካከለኛው ሶማሊያ ዳግም የተቀሰቀሰው የአልሸባብ መልሶ ማጥቃት የመንግስት ሰራዊት ላለፉት 3 ዓመታት በከባድ መስዋዕትነት በቁጥጥር ስር ያዋላቸው ግዛቶች እንዲለቅ በማድረግ በዋና ከተማይቱ ሞቃዲሾ ላይ ከባድ ጥቃት ሊደርስ ይችላል የሚል ስጋት ፈጥሯል። የሶማሊያ መገናኛ ብዙሃን ጥቃቱ የደረሰው በፕሬዚደንት ሐሰን ሼክ መሐመድና በፖለቲካ ተቀናቃኞቻቸው መካከል የተፈጠረው አለመግባባት ተከትሎ ለሶማሊያ የአፍሪካ ህብረት ተልዕኮ ዓለም አቀፍ ድጋፍ እያሽቆለቆለ በመምጣቱ እንዲሁም በብሔራዊ ጦር ሰራዊት ውስጥ ያለውን ደካማ አደረጃጀት መኖሩን ነው ይላሉ። የአልሸባብ ጥቃት በየካቲት ወር በከፍተኛ ደረጃ ተጠናክሮ የነበረ ሲሆን ትኩረቱን የዋና ከተማዋ ሞቃዲሾ አጎራባች በሆኑትና በመካከለኛው ሂራን ክልል አካባቢዎች በሚገኙት የታችኛውና የመካከለኛው ሸበሌ ላይ አድርጎ ነበር። አልሸባብ እንደ አውሮፓውያኑ አቆጣጠር ከ2022 ጀምሮ በመንግስት ጦር ኃይል ተወስደውበት የነበሩትን በ3 ክልሎች የሚገኙ በርካታ መንደሮችና ከተሞች በቁጥጥር ስር ውለዋል። እነዚህ በታጣቂዎቹ ቁጥጥር ስር ዳግም የወደቁ ስፍራዎች በሞቃዲሾና በሸበሌ ክልል እንዲሁም በተቀረው የአገሪቱ አካባቢዎች ወታደሮችንና አስፈላጊ ቁሳቁሶችን ለማጓጓዝ ወሳኝ ናቸው። የሶማሊያ ጦር የሚደግፉ የአሜሪካ የቱርክና የኢትዮጵያ አየር ኃይሎች ተደጋጋሚ የአየር ድብደባዎች ቢያደርጉም አልሸባብ ግን ማንሰራራቱን አላቆመም። ታጣቂዎቹ ከተሞችን የሚያገናኙ መንገዶችን እየቆረጡ ሲሆን የጦር መሳሪያ የጫኑ ተሽከርካሪዎችን ወደ ሞቃዲሾ ለማስገባት የሚያስችሉ ድልድዮችንም በቁጥጥራቸው ስር ውለዋል። ከዚህም በተጨማሪ ፕሬዚደንቱን ያጀቡ መኪኖች ላይ ጥቃት ፈጽመዋል። እንዲሁም በመንግስት ቁጥጥር ስር ያሉ ቁልፍ ቦታዎች ላይ ጫና ፈጥሯል። ሁኔታውን የበለጠ የሚያሳስበው ደግሞ መንግስት ከምንም ጊዜ በላይ ለአደጋ የተጋለጠ መሆኑ ነው። አልሸባብን ለመዋጋት ይረዳል የተባለው የአፍሪካ ህብረት ተልዕኮ በገንዘብ እጥረትና ወሳኝ በሆነ የሽግግር ወቅት ፖለቲካ አለመግባባት ቅርቃር ውስጥ ገብቷል። ፕሬዚደንት መሐመድ ከ5 አስርተ ዓመታት በኋላ በሀገሪቱ ለመጀመሪያ ጊዜ ቀጥተኛ ምርጫ እንዲካሄድ መወሰናቸውን ተከትሎ ከተቀናቃኝ ኃይሎች ጋር ውዝግብ ውስጥ ገብቷል። ፕሬዚደንት መሐመድ በአውሮፓውያኑ መጋቢት 18 2025 ሞቃዲሾ ውስጥ ከአልሸባብ ጋር ውጊያ ወደ ተካሄደበት አካባቢ ሲጓዙ የአጃቢዎቹ መኪና ላይ የቦምብ ጥቃት ተፈጽሟል።
በሚቀጥለው ዓመት ለቀጥታ ፕሬዝደንታዊ ምርጫ እንደ ሙከራ ሆኖ ያገለግላል ተብሎ የሚጠበቀው የአካባቢ ምክር ቤት ምርጫ በሰኔ መጨረሻ ለማካሄድ ቀጠሮ ተይዟል። የፕሬዝደንቱ ተቀናቃኞች የዚህ እቅድ አዋጭነት ላይ ጥያቄ እያነሱ ባሉበት ወቅት መንግስት ተጨማሪ ቦታዎች በአልሸባብ መነጠቅ የሚችልበት ሁኔታ የበለጠ ገዝፎ መታየት ጀምሯል። ይህ በእንዲህ እንዳለ በፌዴራል መንግስትና በክልሎች መካከል ያለው ስር የሰደደ የስልጣን ሽኩቻ የሰላምና የአገር ግንባታ ሂደቱን ማደናቀፍ ቀጥሏል።